እና አሁን እንደ ያው ያወራን ነው በኦሮሚያ ክልል ደረጃ ቤተ ክህነት ልታቋቁሙ ነውና ይህ ቤተ ክህነት ከተቋቋመ ፋይዳው ወይም ደግሞ መጀመሪያ ዓላማው ምንድነው? እሱ ከተቋቋመ በኋላ ሳለ እምነቱ ተከታዮች ያለው ፋይዳ ምን ይመስላል? ምንድነው እሱ? እጅግ በጣም ጥሩ ነው። እንግዲህ ዓላማው የፈረሰችውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መልሶ መገንባት ነው። ዓላማው የፈረሰችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልሶ መገንባት፣ የጠፋችውንም ቤተ ክርስቲያን መልሶ ወደ ቦታው መመለስ ነው። ለመጥፋቷ ማስረጃ አሁን በሚሊየን የሚቆጠር ሕዝብ ከቤተ ክርስቲያን መውጣት ነው መጥፋት ማለት። ሁለተኛ በገጠር አብያተ ክርስቲያናት በሺህ የሚቆጠሩ አብያተ ክርስቲያን በኦሮሚያ ተዘግቷል። ሶስተኛ ሰዎች ይሄ እምነቷ ላይ እንግዲህ ሰዎች በሚፈጽሙት የቤተ ክርስቲያን መሪዎች ካህናቱ በሚፈጽሙት ሁሉም ካህን አይደለም በሚፈጽሙት እቺ ቤተ ክርስቲያን የነፍጠኛ ቤተ ክርስቲያን ናት ብለዋታል። ኦሮሞ ሰጅሞ አለ። ይሄ ከምስራቅ እስከ ምዕራብ፣ ደቡብ፣ ሰሜን የሚታወቅ ነው። ይሄንን ማስቀረት ነው። አይደለችም፣ ልትሆንም አይገባም። የሁሉም ናት ኢትዮጵያ ቤተ ክርስቲያን ወይ ደግሞ ኦርቶዶክስ ቤተ ክርስቲያን የሁሉም ናት እንጂ የአንድ ወገን አይደለችም። እርግጥ ነፍጠኛ የሚባለው እንግዲህ ብሔር አይደለም፣ አገሬ በነፍጥ አገሬ የገዙ ሰዎች ማለት ነው። እዛ ውስጥ ኦሮሞም፣ ትግሬም፣ አማራም ሊኖር ይችላል። የነፍጠኞቹ ተጠቅሞባት ሊሆን ይችላል። እቺን ቤተ ክርስቲያን መሳሪያ አድርጎ ህዝቡን ለመግዛት ተጠቅሞባታል። ይሄ ደግሞ የጳጳሳቱም ድርሻ አላቸው። መከላከል ነበረባቸው፣ አልተከላከሉም። እኛ አሁን ዓላማው ካሁን በኋላ ፖለቲካው ወደ ፈለገበት የማይወስዳት ቤተ ክርስቲያን እንድትሆን እንፈልጋለን። እንዳውም ፖለቲከኞች ሲሳሳቱ ፖለቲከኞች ፊት ለፊት ቆማ አንተ ትክክል አይደለም ተመለስ፣ ህዝብ ጎድተሃል ብላ መንግስትን መሪዎችን የምትገስስ ቤተ ክርስቲያን እንድትፈጠር እንፈልጋለን። ይሄ ደግሞ የሚሆነው መቼ ነው? ገለልተኛ ስንሆን፣ እውነተኛ አባቶች ስንሆን፣ ዘረኞች ሳንሆን፣ ለገንዘብ የምንስገበገብ ለስልጣን የምንስገበገብ ካልሆን ነው። እኛ ማድረግ የፈለግ በኦሮሚያ ክልል ለምሳሌ አሁን ለጊዜው በኦሮሚያ ክልል የሚኖሩ ህዝበ ክርስቲያን ብሔራቸው ምንም ይሁን ምን በምቾትና በደስታ እንዲኖሩም ነው ዓላማው። ለምን ቢባል ሁሉም ካጠገባቸው ሲወጣና ሌላ እምነቱ ሲገባ ብቻቸውን ነው እየቆሙ ያሉት። ነገር ግን በአንዲት ቤተ ክርስቲያን አንድ ላይ ከተሰባሰቡ ብሔር ምንም ይሁን ምን ኦሮሚያ ክልል ላሉት ብሔር ብሔረሰብ ዋስትና ናት ቤተ ክርስቲያን፣ በተለይ እምነቱ ተከታይ ለሆኑት። አንድ ማስረጃ ደንቢ ዶሎ መድኃኔዓለም ሄጄ በአፋን ኦሮሞ ሳስተምር አንድ አማርኛ ተናጋሪ ያለኝን ስምም ጠቅሼ መናገር ይችላለሁ። ሁሉም ከቤተ ክርስቲያን የወጡ የፕሮቴስታንት እምነት ተከታዮች መካነ ኢየሱስ፣ ወንጌላውያን ህብረት የሚከተሉ በሙሉ ይመጣሉ በአፋን ኦሮሞ ሲሰብክ። አንድ አማራ ተነስቶ እያለቀሰ የተናገረው ዛሬ ብሞት ቅር አይለኝም አለ። ለምን ቢባል አለ ለ20 ዓመት ለ25 ዓመት አብረን ጽዋ ማህበር ስንጠጣ የነበረው ይሄ አንተ ቤተ ክርስቲያን እንጂ የኔን ቋንቋ አይነገርበትም ብሎ እኔን ትቶ ሄደው እነ በዳሳ ዛሬ መጡ፣ ደስ አለኝ። ካሁን በኋላ ይሄ ቤተ ክርስቲያን በህዝቡ ቋንቋ እንድታስተምር እንዴ አንተ እኮ አትሰማም እንዴት ነው ስል በፍጹም እኔ ብዙ ዓመት በኔ ቋንቋ ሲነገር ኖሯል፣ ካስፈለገም ይጠይቃለሁ። እኔ ለመኖር ዋስትናዬ እቺ ቤተ ክርስቲያን በአፋን ኦሮሞ ብታስተምር ለኔ ዋስትና ነው አለ። ይሄ እዚህ ብቻ አይደለም፣ ሌላ ቦታም ተብሏል። ወደ ሐረርጌም ይሄ ገጥሞኛል፣ አርሲ አካባቢም ገጥሞኛል። ስለዚህ በኦሮሚያ ክልል ውስጥ ለሚኖሩ የብሔር ብሔረሰብ ዋስትና ነው ይሄ ቤተ ክርስቲያን መጠናከር። በተጨማሪ እኛ የምንፈልገው እያንዳንዱ አብያተ ክርስቲያናት ለምሳሌ ግብጽ ብትሄድ የግብጽን ባህል ቋንቋ አክብራ ነው። ወደ ሰሜኑ ብንሄድ ለምሳሌ በአማርኛ መስበክ፣ ማስተማር፣ ባህሉን ማክበር ትክክል ፐርፌክት። በዚህ ምክንያት ነው ቤተ ክርስቲያኒቷም አሁን በመጠኑም ቢሆን መሸርሸር ቢኖርም የተሻለ አሁን ወደ ሰሜኑ የትግራይና አማራ ክልል አለች።
አልጠፋችም አልፈረሰችም ይሄ ለምንድን ነው የህዝቡን ቋንቋ የሚናገር ካህን ስለሆነ ህዝቡ ሰምቶ የራሱን ቋንቋ ሰምቶ ስለሚሄድ በቂ ወንጌል ባይማርም እንኳን እዚህ ግን ይሄ ስለሌለ ነው አሁን ይሄንን ለመፍጠር ነው ይሄ አላማችን ለኢትዮጵያ ህዝብም ዋስትና ነው ይሄ ቅድም እንዳልኩት እውነተኛ ሃይማኖት ሰዎች እንዲፈጠሩ እንፈልጋለን ስለ አባ ገዳ ተጠቅሷል በአፋን ኦሮሞ አዳ ዱዳ የሚባል አለ ኤቲክስ ወይ ደግሞ ባህልና ወግ ውሸት ለምሳሌ በኦሮሞ ኃጢአት ነው ለምሳሌ አንድ ጓደኛ ገና ነው የሚባል ቦረና ዳኛ ሆኖ ሲሄድ እኔ ደግሞ ሐረርጌ ነበር ሄድኩኝ ስንመለስ ከ6 ወር በኋላ ነው ከአመት በኋላ ስብሰባ እንዴት ነው ብለን እንጠያየቃለን ነገር እኔ ህግ ረስቻለሁ አለ አርቲክል መተርጎም አንቀጽ መተርጎም ቁጥሩ የት እንዳለ ማላቅም አለ ለምን ስል ቦረና አንደኛ አይዋሽም አለ ውሸት አይመሰክርም አለ በጣላም ወዳውኑ ታርቆ ሄዳል አለ ህግ ማከራከረው ሰው የለኝም አለ ሀገሩ ሰላም ነው አለ ሐረርጌም እንደዚህ ችሎት ላይ ሆኜ በል አባ ገዳ ወይንም ሃይማኖት አባት ጋር ዞር ብለ ቁርአን ይዘህ ማል ሲባል አልምልም አለ ካልማልክማ ተገደህ ትመሰክራለህ ከዛ በኋላ ያቦ አለ ሐመር ያነሰን ኢሲ አለ የተመካከርነውን ትቻለው ቀብሪን ተኛ አዳለ መቃብራችን የተለያየ ነው መቼ ቀን እንደሚሞት አላቅም እኔ አልዋሽም አለ እዛ ተመካክሮ ነው መጣ ዝም ብሎ መንገድ ላይ ዳኛ ውሸታም ነው ምክንያቱም ዳኛ ውሸታም ነው የቢሮ ሰው ውሸታም ነው የሃይማኖት አባቶች አባገዳዎች ግን እዛ ፊት አይዋሽም እውነት ነው ይሄ ለምንድነው ይሄ ስርዓት ያስተማራል ውሸት አሁን ይሄ ነገር ቀርቶ እውነተኛው ይድሮ የቤተ ክርስቲያንም እውነት ስትመሰረት እንዲ ነበር ስትመሰረት ለምሳሌ በኦሮሞ ባህል አባቱን ከገደለው ጋር ጉማ ተከፍሎለት ይታረቃል መጽሐፍ ቅዱስ ወንጌል ምን ይላል ማቴዎስ ወንጌል ማታ ብትጣላ ጧት ብትጣላ ማታ ይቅር ተባባሉ ይቅር ባትባባሉ እኔ ይቅር አልላችሁም ይሄ አባገዳ ስርዓት ብቻ ነው ሰው ከሞተ አባቱ ወይ ዘመዱ ታርቆ አብሮ ይበላል ይኖራል በቃ መታረቅ ግድ ነው ይሄ ነው መጽሐፍ ቅዱስ ይሄ ነው ባህል ይሄ እንዲያድግ እንፈልጋለን ቂም እየተያዘ ዘር ቆጥሮ መገዳለል እንዲቆም ነው የምንፈልገው ስለዚህ የቤተ ክርስቲያንና የህዝቡ ባህል ተጣጥሞ መሄድ ይችላል ባህሉን እየሰደብክ ስም መለወጥ አያስፈልግም ስም ለውጥ ማለት ሰው ራሱን ሆኖ ነው እግዚአብሔርን መውደድ ያለበት ግብጽ ኦርቶዶክስ ብትሄድ ባህሉን አክብራ ነው ራሻ ኦርቶዶክስ ብትሄድ የራሻን ባህል አክብራ ነው እዚህም ብንመጣ የኦሮሞን ባህል ቋንቋ አክብራ ነው ማደግ ያለባት ቤተ ክርስቲያን የሚል ነው የተለያየ አይነት ብሔር ብሔረሰብ በተለይ ደግሞ ኦሮሚያ ከሁሉም ክልል በላይ የብሔር ብሔረሰብ መኖሪያ የሆነች ኦሮሚያ ናት ማረብ ይሄ ለዚህ ሀገር ዋስትናቺ ቤተ ክርስቲያን እኛ አሁን በመናስበው ከተሳካ ይሄ እጅግ ሌሎቹም የሃይማኖት ተከታዮች በፍቅርና በሰላም የምንኖርበት ነው አንዱ ነታ ለመናገር እንናገር አንዱ ሰባኪ ወንጌል ነኝ የሚል ወይ አንዱ ቄስ ወይ አንዱ ዲያቆን ተነስቶ ቤተ ክርስቲያን ውስጥ ቆሞ ሌላውን ሲሳደብ ማንን ነው የገዳ ቤተ ክርስቲያኑን እኮ እየጎዳ ይሄ ይቆማል ሙስሊም መስጊድ ውስጥ ሆኖ ቤተ ክርስቲያን መሳደብ ይቆማል አጸፋ አይመልስማ ከዚህ እኛ ሰላም ካወይን እነሱም ሰላም አውጃሉ ቸርች ውስጥ ቆሞ ኦርቶዶክስ መሳደብ ይቆማል ኦርቶዶክስ ውስጥ ቆሞ ቸርች መሳደብ ይቆማል ይሄንን እናስቆማል የሀገር ዋስትና ነው የዚህ ለውጡም ሰስተነብል የሚሆነው ተቀጣይነት ሊኖረው የሚችለው ይሄ ነው እንግዲህ አላማው ይሄ ሲሆን ምንድነው ሰዎች ምን ይያሉ ነው እንዴት ተቀበሉ እስቲ እሱ ወደ በኋላ ላይ እሺ እሱ ደግሞ ተጨማሪ ካለው እዚህ ላይ እድሉን ለእርሱ ልስጦት ተጨማሪ ብዙም የለም እሳቸው በመገባ አብራርተዋል እኛ የተነሳንበት አላማችን እኛ ብለን ስንናገር የኦሮሚያ ህዝብ ማለት ነው የኦሮሚያ ህዝብ የተነሳበት አላማው አንደኛ ቀደም እሳቸው እንደተጠቀሱት ከፖለቲካ የጸዳች ቤተክርስቲያን ሌላው ኦሮሞን የምትመስል ቤተክርስቲያን ኦሮሞ የራሴ ብሎ የሚጠብቃት ተቋም ኦሮሞ የሚያንከባክባት ተቋም የተማረ የኦሮሞ ልጅ እንደማንኛውም እንደ አማራም እንደ ትግሬም እንደማንኛውም የኢትዮጵያ ህዝብ የኦርቶዶክስ ተዋህዶ ልቅ ተምሮ
ተፈትኖ ስራ እንዲያገኝ እንድትሆን እንፈልጋለን። እንደ ምሳሌ አንድ ጎንደር ዜማ ቤት ተማሪ ልጅ አለ። በእኛ ቤት በእምነታችን ዱጋ ቅኔ ምናምን ይባላል። አሁን ዜማ የተማሪ ዱጋ ጾመ ዱጋ ተምሮ የመጣ ልጅ አለ እዚህ አለ። ስሙ ራሱ አብይ ይባላል፣ መምህር አብይ ይባላልና ከሶስት ሆኖ መጡ ከጎንደር ከቤተልሔም ተመርቆ እሱ ነው አብይ ነው አንደኛ ወጥቶ የመጣው። ሲመጡ ልክ እንግዲህ በትምህርት ቤቱ አኮፋዳ የሚባል አለ ከመዳበሪያ የሚሰራ ስለምኑበት ኮሾሮ ምናምን የሚባል ነገር